ቴዎድሮስ አደባባይ እዚህ ጋር ደግሞ የኢትዮጵያ ትልቁ ሶፋ አለ ነው። ወደዚህ ስትሄድ ደግሞ እዚህ ጋር ዋናው ብሔራዊ ቲያትር በስመ ገናናው ቸርችል ጎዳና እየተጓዝን እንገኛለን። እዚህ ጋር ፊት ለፊት እንደምታዩት ታዋቂው ኤሊያና ሆቴል አለ። ግራንድ ኤሊያና እንደምታዩት ነው። አዲሱ ኤሌክትሪካል ባስ በቅርቡ ነው ስራ የጀመረው። እዚህ ኢትዮጵያ ውስጥ ነው ተገጣጥሞ የሚሰራው ይመስለኛል። በላይነህ ክንዴ እዚህ ኤሌክትሪካል መገጣጠሚያ ፋብሪካ ይመስለኛል ተገጣጥሞ የሚመጣው። እስኪ እንሂድ። እዚህ ፊት ለፊት የምናየው ቦታ ቴዎድሮስ አደባባይ ነው። ፊት ለፊት ፓስታሞል መድፍ ይታየኛል። ግን ይሄ ነገር ኦሪጂናል ፓስታሞል ነው ወይስ ኖርማል? ስለሚገርመኝ ነው። እስኪ ላሳያችሁ ፊት ለፊት ቴዎድሮስ አደባባይ። አሁን የምንገኘው ቴዎድሮስ አደባባይ ነው። እዚህ ጋር እንደምታዩት ሰባስታሞል ብቻ ግን መድፋል ማለት ራሱ አቃተኝ። እዚህ ጋር ደግሞ የኢትዮጵያ ትልቁ ሶፋ አለ። በኢትዮጵያ ትልቁ ሶፋ ነው። ውስጡ እንደምታዩት ቤት አለ። ከሶፋው ውስጥ ቤት ማለት ነው። ወደ ብሔራዊ እስኪ እንሂድ እና ብሔራዊ አካባቢ የተወሰኑ ቦታዎችን እንይ። ከዚህ ከቴዎድሮስ አደባባይ ብሔራዊ ቲያትር ማለት ነው 1 ኪሎ ሜትር ነው። እስኪ እንወዝወዘው በእግሬ 1 ኪሎ ሜትር ቀላለች። እስኪ በእግራችን እንወዝወዘው። አካባቢ ናቸው አብዛኞቹ ፎቆች ገና የፊኒሽንግ ስራ እየተሰራባቸው ያሉ ፎቆች ናቸው። ገና ወደ አገልግሎት እንኳን አልገቡም። ወደ አገልግሎት ሲገቡ ለሰፈሩ የሚያደርጉት አስተዋጽኦ በጣም ይሄ ነው አይባልም። እዚህ ጋር እንደምታዩት እሴ ገብረ ማርያም ማስፋፋትና እድሳት አገልግሎት ተጠናቋል ይመስለኛል። እንደምታዩት
እስከዚህ ድረስ ደሴ ገብረ ማርያም ብሔራዊ አካባቢ ደርሰናል። እዚህ አካባቢ ብዙ መስሪያ ቤቶች የሚገኙበት አብዛኛዎቹ በሚባል ደረጃ በጣም ብዙ በሚባል ደረጃ እዚህ አካባቢ ናቸው ቢሮዎች ኢትዮ ቴሌኮም ዋና መስሪያ ቤቱ እዚህ ጋር ነው። እዚህ ጋር እንደምታዩት ወደፊት ሄደን እናየዋለን። እዚህ ጋር ነው ፖስታ ቤቱ ዋና መስሪያ ቤቱ እዚህ ጋር ነው። አብዛኞቹ ባንኮች ዋና መስሪያ ቤት የሚገኙት እዚህ ነው። እዚህ ጋር ደግሞ ጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት ይገኛል። እንደምታዩት ይህ አካባቢ ብዙ መስሪያ ቤቶችን አቅፈው የሚገኝ አካባቢ ነው። እንደምታዩት የሰው መጨናነቅ ኢሚግሬሽን፣ እዚህ ጋር ደግሞ ከኢሚግሬሽን ጎን ደግሞ ታዩት ወጣቶች አደባባይ ነው። እዛ ጋር እንደምታዩት ኢሚግሬሽን አለ። ኢሚግሬሽን ዋና ቢሮ እዛ ጋር ደግሞ ኢትዮፕ ወዳጅነት ሐውልት ይታያል። ብዙ ነገሮች አሉት እዚህ አካባቢ። ነገራችን ላይ ተመልካቾቻችን በዚህኛው በኩል ስንሄድ ደግሞ ይሄኛው መስመር ቀጥታ ፍልውሃ ይወስደናል። እንሻገር። ቅድም በርቀት ያሳየኋችሁ ኢትዮ ቴሌኮም ዋና መስሪያ ቤት እንግዲህ ይሄ ነው። ቀጥታ ወደፊት ስትሄዱ ደግሞ ፖስታ ቤቱ ይታያል። በቃ እንዳልኳችሁ አጠቃላይ ባይባልም አብዛኛዎቹ የመንግስት መስሪያ ቤት ሆነ የባንክ መስሪያ ቤቶች እዚህ አካባቢ ነው የሚገኙት። ሜክሲኮ አካባቢ እንደምታዩት ኢትዮ ኩባ ወዳጅነት ፓርክ ማለት ይሄ ነው። ብሔራዊ ጋር ነው የሚገኘው። በጣም ደስ የሚል ቦታ ነው። ነገራችን ላይ መንገዶች እንደዚህ በጣም ሰፋፍተው ምናምን፣ እግረኛ መንገዱ ራሱ በጣም ሰፊ ነው። እዚህ ጋር የሳይክል መንገድ አለ። እዚህ ጋር እንደምታዩት አረንጓዴ ቦታዎች በጣም ደስ የሚል የፖስታ ቤት በኩል ፖስታ ቤቱ ጋር ውስጥ እያለፍን እግረኛ መንገድ ውስጥ ተከፍተው እንደምታዩት ብሏል። የኢትዮጵያ ብሎም የምስራቅ አፍሪካ ትልቁ ፎቅ ይገኛል። የኢትዮጵያ ንግድ ባንክ ዋና መስሪያ ቤት እንደምታዩት በጣም ግዙፍ የሆነ መስሪያ ቤት ነው።
ወደዚህ ደግሞ ቀጥታ ስንሄድ መስቀል አደባባይን እናገኛለን። እዚህ ጋር ደግሞ የምታዩት የመጀመሪያው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት የነበረ ህንፃ ነው። አብዛኛዎች በቃ ሎጎውን ካያችሁ አስተውላችሁ አይታችሁት ከሆነ ሎጎ ራሱ በዚህ ዋና መስሪያ ቤት ስታይል ነው የተሰራው። አብዛኛውን በፊልም የምናያቸው የፊልም ኢንትሮዎች ምናምን መግቢያ አብዛኛዎቹ የኢትዮጵያ ፊልሞች መግቢያቸውን የሚያደርጉት ቦታ ይሄ ቦታ ነው። ብዙ የባንክ ዋና መስሪያ ቤቶች ምናምን የሚገኙት እዚህ ነው። እዚህ ጋር እንደምታዩት ይሄ ዳሽን ባንክ አለ። እዚህ ጋር እዛ ጋር እንደምታዩት አዋሽ ባንክ አለ። ይሄ ደግሞ የምታዩት ሞአንበሳ እንትኑ ጋር የሚገኘው ብሔራዊ ቲያትር ጋር የሚገኘው ነው። ሞአንበሳ ነው። ወደዚህ ስትሄድ ደግሞ እዚህ ጋር ዋናው ብሔራዊ ቲያትር ይገኛል። የሚገርማችሁ ነገር እንደዚህ አሁን እየቀረጽኩ ስሄድ ቀረጻ አቁም ተብዬ አቁሜ ነበረ። አሁን እነሱን ትንሽ አልፌ ከሄድኩ በኋላ ቀረጻ የጀመርኩት